ሰርጀሪ ተደርጎ ጤነኛ ወንድ ልጅ ተገላግላለች እንኳን ደስ አለሽ ድምጻዊ ዘቢባ ግርማ ነኝ እንግዲህ ዛሬ እንደምታዩት ቆንጂዬ ወንድ ልጅ በሰላም ተገላግያለሁኝ አሁን የተከበራችሁ የሆሳና ሊንክ አድማጭ ተመልካቾቻችን ሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያንና ኤርትራውያን ባላችሁበት ዓለም የፈጣሪ ሰላም እንዲበዛ ምኞታችን ነው። ወዳጇ ሙዚቀኛ ዘቢባ ግርማ እጅግ ከባድ በሆነ ሰርጀሪ ወንድ ልጅ መውለዷ ተሰምቷል። በሌላ መረጃችን ደግሞ ወደ ሐዋሳ የስፖርት አፍቃሪያኖችን ያሳዘነና ያስቆጣ ተግባር ተደምጧል። ይህም ክስተት የሐዋሳ ከነማ ሴቶች እግር ኳስ ክለብ መሪ የሆነችው ተጫዋች ለምለም አስታጥቄ በአሰልጣኟ ድብደባ እንደደረሰባት ተደምጧል። ይህንንም በማስመልከት የሐዋሳ ከነማ ደጋፊዎች በማህበራዊ ሚዲያ የተቃውሞ ድምጻቸውን እያሰሙ ይገኛሉ። እነሆ ይህን መረጃ በተመለከተ በስፋት ያጠናቀርነው ፕሮግራም ስላለ እስከ ፍጻሜ የአብሮነት ቆይታችሁ ከኛ ጋር እንድታረጉ በአክብሮት እንጠይቃለን። አብራችሁን ቆዩ። አሁን ያለሁት ኢትዮ ጠቢብ አጠቃላይ ሆስፒታል በፕሬዘንሻል ሩም ውስጥ ነኝ ያለሁት። እንደምታውቁት ከመጀመሪያው ልጅ ጀምሮ እንግዲህ እዚህ ሆስፒታል ነው የወለድኩት። የመጀመሪያውንም ሁለተኛውንም ያሁኑንም እንግዲህ ያዋለደኝ ዶክተር አሳየን ከልብ በጣም ማመስገን ፈልጋለሁ። በአጠቃላይ ኢትዮ ጠቢቦች እንግዲህ አንቺ ቤተሰባችን ነሽ የተሻለ ሰርቪስ ይገባሻል በማለት የምታዩት በጣም ያማረ ውብ የሆነ ክፍል ውስጥ ነኝ ያለሁት። እኔ እንግዲህ ያው ህክምናው ለሶስት ቀን ሊሆን ይችላል እኔ ወር ካልቆየው ላልወጣ እችላለሁና በጣም ነው ማመሰግነው። ዛሬ ያው ከ9 ወር የርግዝና ሂደት በኋላ ዘቢባ በሰላም ኦፕራሲዮን ልጇን ተገላግላለች። እንኳን ለዚህ ያበቃሽ። ዘቢባ ጋር ረጅም ጊዜ ለምንተዋወቅ 3 ልጆቿን እዚህ ተገላግላለች። ኢትዮ ጠቢብ ሆስፒታል ያው ጥሩ የቲም አገልግሎት በማድረግ በቡድን ስራ የተሳካ ሰርጀሪ ተደርጎ ጤነኛ ወንድ ልጅ ተገላግላለች እንኳን ደስ አለሽ። ቲሙን በሙሉ እንኳን ደስ አላችሁ። ዶክተር አሳይ በጣም አመሰግናለሁ። እናቴን ነው እንደሚጥ ለማድረግ ስላሰውለትልኝ እና በጣም ነው የማመሰግነው። እናቴን እንደዚህ ደስተኛ ስላረካት እህትም ወንድምም ስለሰጠኝ በጣም ነው የማመሰግነው። ዶክተር አሳይ በሰላም እንግዲህ ባለቤቴን በእጅ ያስገብተልኛል። እግዚአብሔር እጅን ይባርክ አይቀይርህ። ከመጀመሪያው ጀምሮ እንግዲህ ያው በየወሩ እንገናኛለንና ያለህ ነገር ያለህ ሪስፔክት እንዳለች ነው ዘቡ የሁሉንም ዶክተሮች ተወክላለህ በያስባለውና ኢትዮ ጠቢብን ሁላችሁንም ስታፉን በጣም ነው እናመሰግነው። ሁላችሁንም እግዚአብሔር ይባርካችሁ ያመሰግናለሁ። ከጥበቃ ጀምሮ እስከ ሰርጂን ዶክተሮች ድረስ በጣም የሚገርም ሰርቪስ ነው ሲሰጡኝ የነበረውና ከልብ ማመስገን ፈልጋለሁኝ። እናንተ መታችሁ ጎብኙት ተወዱታላችሁ። በጣም የተለያዩ ጎበዝ የሆኑ ዶክተሮች አሉ። እኔ እንደ ቤቴ ነው እንግዲህ የማየው ይሄንን ሆስፒታል ያው ቤት አልኩኝ ይሄንን ሆስፒታል። ለማንኛውም የነበረኝን ቆይታ በራሴ በኦፊሻል ዘቢባ ዩቲዩብ ቻናል ላይ እለቃለሁ። ገብታችሁ እዩት። አድራሻቸውንም ስልክ ቁጥራቸውንም ከስራ አስቀምጥላችኋለሁ። ኢትዮ ጠቢቦች ለሰጣችሁኝ ሰርቪስ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። قبلني Garachara
የተከበራችሁ የሆሳና ሊንክ አድማጭ ተመልካቾቻችን አሁን ደግሞ ወደሚቀጥለው መረጃችን የምንሸጋገር ነው የሚሆነው። አሁንም የአብሮነት ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጠይቃለን። አስደንጋጭ ዜና ከሐዋሳ ከነማ የሴቶች ቡድን ድንቅ ተጫዋች ለምለም አስታጥቄ በቡድን መሪዋ ተደበደበች። እነሆ መረጃው የጉርሻ ፔጅ ነው፣ እንደሚከተለው የምናስደምጣችሁ ነው የሚሆነው። እጅግ አሳዛኝና አሳፋሪ የሆነ ድርጊት በሐዋሳ ከነማ የእግር ኳስ ክለብ የሴቶች ቡድን ውስጥ መፈጸሙ ተሰማ። የኢትዮጵያ ብሔራዊ የሴቶች ቡድን አባል የሆነችውና የክለቡ አንዱ የጥንካሬ ምንጭ የሆነችው ተጫዋች ለምለም አስታጥቄ በቡድን መሪዋ ታረቀኝ ወንድሙ ድብደባ እንደደረሰባት ተዘግቧል። በአሁኑ ሰዓት በማህበራዊ ሚዲያ በስፋት እየተሰራጨው ባለው ቪዲዮ ላይ እንደምታየው ጉዳት የደረሰባት ተጫዋች ለምለም አስታጥቄ ጓደኞቿ ወደ ሕክምና እንድትሄድ ሲያገፋፏት ይኮ የሚያስመታ ነገር አይደለም በሚል ስትመልስ ተሰምታለች። ወደ ሕክምና እንሄዳለን። ይህ ድርጊት ምን አይል ከስፖርታዊ ጨዋነት ይራቅ እንደሆነ ያሳያል። አንድ አሰልጣኝ ወይም የቡድን መሪ በየትኛው ምክንያት ቢሆን በተጫዋች ላይ አካላዊ ጥቃት መፈጸም በፍጹም ተቀባይነት የሌለው ተግባር ነው። የስፖርቱ ማህበረሰብና የሐዋሳ ከነማ ደጋፊዎች ለድንቅ ተጫዋቿ ፍትህ እንዲሰጥ በብርቱ እየጠየቁ ይገኛሉ። የተከበራችሁ የሆሳና ሊንክ ዩቲዩብ ቻናል ቤተሰቦቻችን ነው የአብሮነት ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። ከዚህ በማስቀጠል ተጫዋቿ ለምለም አስታጥቄ በተመለከተ በማህበራዊ ሚዲያ እየተዘዋወሩ ያሉትን ቪዲዮዎችን በጥቂቱ ወደናንተ የምናስቀኛችሁ ነው የሚሆነው። የዛሬን ቪዲዮ በተመለከተ በሐሳብ መስጫ ስር ላይ ሐሳባችሁን እንድታሰፍሩ በአክብሮት የምንጠይቅ ነው የሚሆነው። እነሆ ይህ አሳዛኝና አሳፋሪ ድርጊት የተፈጸመው በሐዋሳ ከነማ የእግር ኳስ ክለብ የሴቶች ቡድን መሪ በሆነችው በተጫዋች ለምለም አስታጥቄ ላይ ነው። ይህ ነገር በተመለከተም ሐሳብ አስተያየታችሁን በሐሳብ መስጫ ስር እንድታስቀምጡ በአክብሮት እንጠይቃለን። ወደ ሕክምና እንሄዳለን። የሐዋሳ ከተማ ተጫዋቿ ለምለም እንደምትመለከቱት ደንበደም እስከምትሆን ድረስ ድብደባ እንደተፈጸመባትም እየተገለጸ ይገኛል። የኢትዮጵያ ሴቶች ብሔራዊ ቡድን እንዲሁም የሐዋሳ ከተማ ተጫዋቿ ለምለም እንደምትመለከቱት እንግዲህ እንደተደበደበች በአሁኑ ሰዓት ቪዲዮ መውጣቱን ተከትሎ በርካቶችም እየተነጋገሩበትም ይገኛሉ። የኢትዮጵያ እግር ኳስ ፌዴሬሽን ጨምሮ ጉዳዩ የሚመለከታቸው አካላት በዚህ ጉዳይ ላይ ምርመራ ከፍተው ተገቢው እርምጃ እንዲወሰድም በአሁኑ ሰዓት በርካታ ሰዎችም እየጠየቁ ይገኛሉ። ለማንኛውም ቪዲዮንም አያይዤላችኋለሁ። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰማም ከሆነ የማሳውቃችሁናል። እስቲ ቪዲዮን ተመልከቱትና ሐሳባችሁን ማስቀመጥም ትችላላችሁ። ወደ ሕክምና እንሄዳለን።